እሺ ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እንግዲህ እንደምታስታውሱት በዚህ ቻናል ላይ በየኛ ህግ ላይ በተከታታይ የተለያዩ የህግ ኮርሶችን በቪዲዮ እያዘጋጀሁላችሁ ሳቀርብላችሁ እንደነበረ ታስታውሳላችሁ። ከማቀርባቸው ቪዲዮዎች ስር በምታቀርቡት ኮሜንትም ከቪዲዮ የተጠቀማችሁ እንደሆነ ተረድቻለሁ። ነገር ግን ከቅርብ ጊዜ ወዲህ በራሴ ችግር ቪዲዮዎችን ሳቀርብላችሁ አልነበረም። በእናንተ ጥያቄ እና አስተያየት መሰረት ለዚህም ትልቅ ይቅርታ ጠይቃለሁ። እንግዲህ ነገር ግን ከአሁን በኋላ በተለይ 5ኛ ዓመት ላይ የህግ መውጫ ፈተና ለመፈተን ዝግጅት እያደረጉ ያሉ ተማሪዎችን ሊጠቅም የሚችል ለፈተና ሊያዘጋጅ የሚችል ቲዩቶሪያል አዘጋጅቻለሁ። ስለዚህ በዚህ የመውጫ ፈተና ላይ የ5ኛ ዓመት የመውጫ ፈተና ለመፈተን ዝግጅት እያደረጋችሁ ላላችሁ ተማሪዎች ብቻ በዚህ 2018 ጀምሮ ማለት ነው ፊታችን ከ2 ወር በኋላ ያለችን አጭር ጊዜ 2 ወር ነው። በዚህ በአጭር ጊዜ ውስጥ 17ቱንም የህግ ትምህርቶች አጥንቶ ተዘጋጅቶ የህግ መውጫ ፈተናን ለመፈተን መዘጋጀት ከባድ እንደሆነ ይታወቃል። ነገር ግን ካለኝ የማስተማር ልምድና ለኮርሱ ካለኝ ቅርበት ጋር በተያያዘ ግን እነዚህን 17ቱንም ኮርስ ብሬክዳውን እያደረግን በተለይ ቅድሚያ የምንሰጣቸውን ኮርሶች ቅድሚያ እየሰጠን በዚህ ፈተና ላይ በውጤታማነት እንድትጨርሱ በግል ቲዩቶሪያል ማለትም በቴሌግራም ቻናሌ ላይ በተወሰነ ክፍያ እንድትማሩ ወይም ደግሞ ቲዩቶሪያሉን ከኔ ጋር እንድትወስዱ ትልቅ እድል አመቻችቼላችኋለሁ። በብሉፕሪንቱ ላይ አይደንቲፋይድ የሆኑ ስፔሲፊክ ለርኒንግ አውትካም ወይም ደግሞ ስፔሲፊክ ኦብጀክቲቭ መሰረት በማድረግ ብቻ ነው የማስጠናችሁ ማለት ነው። ይሄ ደግሞ ለእናንተ ዋስትና ይሆናል ማለት ነው። በመሆኑም ፍላጎቱ ያላችሁ ተማሪዎች የትም ዩኒቨርሲቲ ኢትዮጵያ ውስጥ ያሉ የትኛውም ዩኒቨርሲቲ ውስጥ ያላችሁ ተማሪዎች በቴሌግራም ቻናሌ ላይ እየገባችሁ እኔን ኮንታክት በማድረግ የሚያስፈልገውን ክፍያ ከከፈላችሁ በኋላ እኔ በምልክላችሁ ወይም ደግሞ በምሰጣችሁ ሊንክ እየገባችሁ አስቀድሞ የተዘጋጁ ቪዲዮዎችን በማድመጥ ራሳችሁን ለመጪው ፈተና ታዘጋጃላችሁ። ጊዜው አጭር ወይም ደግሞ 2 ወር ቢሆንም እኔ በማስጠናችሁ ወይም ደግሞ እኔ በማስረዳችሁ መንገድ የምታነቡ ከሆነ ፈተናውን የማለፍ ዋስትና አላችሁ ማለት ነው። ለምሳሌ ያህል እንግዲህ እንደምትመለከቱት ሁሉም የኤግዚት ኤግዛም ኮርሶች የዌይታቸው ወይም ደግሞ ፈተና ላይ የሚኖራቸው ሼር እኩል አይደለም። ከአጠቃላይ የፈተናው ይዘት አንጻር ሲታይ ክሪሚናል ሎ፣ ሎ ኦፍ ሲቪል ፕሮሲጀር፣ ሎ ኦፍ ኮንትራክት በተለይ በጣም ከፍ ያለ ክብደት ያላቸውና ዌይት ያላቸው ስለሆነ እነዚህን ብሬክዳውን በማድረግ እናያለን። እንደምታዩት እንግዲህ ሲቪል ፕሮሲጀር ኮርስ 8.6 ነው የሚይዘው። 3ኛ ላይ ሎ ኦፍ ኮንትራክት 8.5 ይይዛል። ከዛም በተጨማሪ ታክስ ሎ፣ ሎ ኦፍ ትሬድ ኤንድ ቢዝነስ ኦርጋናይዜሽን፣ ፐብሊክ ኢንተርናሽናል ሎ ሪስፔክቲቭሊ 7.1 ዌይት አላቸው ማለት ነው። ስለዚህ እነዚህ ስድስቱን ኮርሶች በጥሩ ሁኔታ የምናነብ ከሆነ የምናጠና ከሆነ በብሉ ፕሪንቱ መሰረት የምንረዳ ከሆነ እጅግ በጣም በተሻለ ሁኔታ ወደ 48 ነጥብ ፈተናውን የማለፍ እድላችን ከፍ ያደርገዋል ማለት ነው። ኤግዚት ኤግዛምን መሰረት ያደረገ ለህግ ተማሪዎች የሚሆን ለመውጫ ፈተና የሚያዘጋጅ ቱቶሪያል በዚህ መልክ ሲዘጋጅ እኔ እስከማውቀው ድረስ ይሄው ነው። ስለዚህ እድል እንድትጠቀሙ ከወዲሁ ጋብዛችኋለሁ። ሃይ ስቴክ ኮርስ የሚባሉትን ፐብሊክ ኢንተርናሽናል ሎ፣ ሎ ኦፍ ትሬድ ኤንድ ቢዝነስ ኦርጋናይዜሽን፣ ታክስ ሎ፣ ሎ ኦፍ ኮንትራክት፣ ሎ ኦፍ ሲቪል ፕሮሲጀር፣ ክሪሚናል ሎ እነዚህ 6ቱን ኮርሶች ብቻ ያጠና ተማሪ 48% ከአጠቃላይ ፈተና ይዘቱ ይመልሳል ማለት ነው። ወይታቸው አነስ ቢልም ኢምፕሎይመንት ሎ 5.8 ነው፣ ኮንስቲቱሽናል ሎ 5.7 ነው፣ ሂውማን ራይት ሎ 5.7 ነው። እንዲሁ ሎ ኦፍ ሰክሴሽን፣ ፋሚሊ ሎ፣ ኤክስትራ ኮንትራክቹዋል ሊያቢሊቲ እና ፕሮፐርቲ ሎ 4.2 በመያዝ ከአጠቃላይ ሼር ያላቸው ዌይት ይሄን ይመስላል ማለት ነው። ስለዚህ በአጠቃላይ እነዚህ 17 ኮርስ በቴሌግራም ቻናሌ ላይ የገባችሁ የምትማሩ ከሆነ ከብሉ ፕሪንቱ ውጪ ምንም ነገር የማስጠናችሁ ነገር አይኖርም። እንዳልኳችሁ በቪዲዮ ብቻ ሳይሆን ሼር የማደርግላችሁ ከዚህም በተጨማሪ በወርድ ፋይል ወይም ደግሞ በፒዲኤፍ በቴሌግራም ላይ ስለመለቅላችሁ ከዛም በተጨማሪ ደግሞ ኤክሰርሳይዝ ጥያቄዎችን በእያንዳንዱ ኦብጀክቲቭ ጋር ተያያዥነት ያላቸውን
ጥያቄዎች እንደ ሞዴል ጥያቄዎችን ስለማሰራችሁ እነዛንም ኤክሰርሳይዝ በማድረግ በመጪው ፈተና ራሳችሁን ታዘጋጃላችሁ ማለት ነው። ቲዩቶሪያል ለመማር ፍላጎት ያላችሁ ሰዎች እኔን ኮንታክት ማድረግ ትችላላችሁ። ቴሌግራም ቻናል ላይ ጆይን በማድረግ እዛ ኮንታክት ካረጋችሁኝ በምን አይነት መልኩ ቪዲዮዎችን ታገኛላችሁ፣ ፒዲኤፎችን ወይም ደግሞ ወርድ ፋይሎችን እና ጥያቄዎችን እንዴት ታገኛላችሁ የሚለውን የምንነጋገር ይሆናል። መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም ዋሉ። ቻው።